መጀመሪያ ራሳቸውን ያስተዋውቃሉ። ከየት ነው የመጣችሁት? እሺ እኔ ከቅዱስ ግቢ ገብርኤል ቤተክርስቲያን የመጣሁት የማገለግለው እዛው ነው። አሁን በማህበር ታቅፈን በፊት በመጥፎ ስነ ምግባር የነበርን ከዛ አሁን ወደ ቤተክርስቲያን እየተመለስን ብዙ ነገር ያደረግን አሁን በማህበር ታቅፈን እንዘምራለን፣ እግዚአብሔር እናገለግላለን። ምን ያህል ትሆናላችሁ አብዛኞቻችሁ? ብዛታችን ወደ 100 ምናምን ነው። አሁን ገና እየበዛን ነው የምንሄደው፣ ገና አዲስ ጀማሪ ሳይሆን እኔ የምላቸው ሁላችሁም የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች የሆናችሁ በእምነታችሁ ጸንታችሁ እኛንም አይዟችሁ እያልናችሁ እናንተም እግዚአብሔር ከእናንተ ጋር እንዲሆን እግዚአብሔር ይርዳን እንላለሁ። ያለ ወላዲተ አምላክ ዓለም አያድንም እና የተለያዩ ጥቅሶችን በማንገብ ነው። የጥምቀትን በዓል ለማክበር ነው። ጥምቀትን በዓል እያከበርን ነው። ክርስትና ሕይወት ብዙ ስለሆነ እንትኑ የክርስትና ሕይወትን መርህ በመከተል የተዘጉና የተቆለፉ አብያተ ክርስቲያናትን እናስከፍታለን። የተቸገሩ አብያተ ክርስቲያን እንረዳለን። የተቸገሩ መነኮሳትንም ያው በዛው በአመት ሁለት ጊዜ ለነዳያንና እንመግባለን። ድንጋውን የሸጋሽ ራቶ የነካካውን አሃለ በልገና አሃለ በርጉማ አሃለ በርጉማ አሃለ በርጉማ የባለሃል ሸዋያ ሸዋያ እንዴ የባለሃል ምንኛ ደሳለኝ እንዴ የባለሃል ራያ ማዋለሪያ እንዴ የባለሃል ሸዋና ሸዋና እንዴ የባለሃል ሸዋያ ሸዋያ እንዴ የባለሃል እንኳን ለሚካኤል እንዴ የባለሃል ትልቁ ጌታ እንዴ የተመለከትነው የምንድነው? የምን ባህል ነው? ከየት ነው የመጣችሁት? አጠቃላይ አይ እዚህ ተማሪዎች ነን። ደግሞ አንዳንድ ስራም ያለን ሰዎች አለን። የባህሉ ነው የራያ ባህል ነው። የራያ ባህል ነው። የተማሪ ናችሁ? ዩኒቨርሲቲ ተማሪ። አዲስ ዩኒቨርሲቲ ናችሁ? አብዛኞቻችን መንግስት ሰራተኞች ነን። የተማሪዎችም አሉ ዩኒቨርሲቲ ተማሪ። ጥምቀት እንዴት ነው በእናንተ አከባበር? በጣም ደስ ይላል። እንደ አገራችን ባህል ሆኖ ነው የታየን። በጣም ደስ ይላል። ተሰብስበን እንደዚህ ሁራ በማላችን በጣም ደስ ይላል። ታቦታቱ በተለያየ አካባቢ ተከፋፍሏል። በተለይ 6 ኪሎ ላይ አሁን የምታዩቸው የቅድስት ስላሴ ብቻ ኮሌጅ ተማሪዎች እንዲሁም የግቢ ገብርኤልን ታቦት የኪዳነ ምሕረት የቅድስት ስላሴን ያዙ ታቦታት ካህናት ናቸው። እንደገና መዘምራን እንዲሁም ምእመናን በመጀመሪያ ራሳቸውን ያስተዋውቃሉ። ከየት ነው የመጣችሁት? እሺ እኔ ከቅዱስ ግቢ ገብርኤል ቤተክርስቲያን የመጣሁት የማገለግለው እዛው ነው። አሁን በማህበር ታቅፈን በፊት በመጥፎ ስነ ምግባር የነበርን ከዛ አሁን ወደ ቤተክርስቲያን እየተመለስን ብዙ ነገር ያደረግን አሁን በማህበር ታቅፈን እንዘምራለን፣ እግዚአብሔር እናገለግላለን። ምን ያህል ትሆናላችሁ አብዛኞቻችሁ? ብዛታችን ወደ 100 ምናምን ነው። አሁን ገና እየበዛን ነው የምንሄደው፣ ገና አዲስ ጀማሪ ሳይሆን እኔ የምላቸው ሁላችሁም የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች የሆናችሁ በእምነታችሁ ጸንታችሁ እኛንም አይዟችሁ እያልናችሁ እናንተም እግዚአብሔር ከእናንተ ጋር እንዲሆን እግዚአብሔር ይርዳን እንላለሁ። ያለ ወላዲተ አምላክ ዓለም አያድንም እና የተለያዩ ጥቅሶችን በማንገብ ነው። የጥምቀትን በዓል ለማክበር ነው። ጥምቀትን በዓል እያከበርን ነው። ክርስትና ሕይወት ብዙ ስለሆነ እንትኑ የክርስትና ሕይወትን መርህ በመከተል የተዘጉና የተቆለፉ አብያተ ክርስቲያናትን እናስከፍታለን። የተቸገሩ አብያተ ክርስቲያን እንረዳለን። የተቸገሩ መነኮሳትንም ያው በዛው በአመት ሁለት ጊዜ ለነዳያንና እንመግባለን። ድንጋውን የሸጋሽ ራቶ የነካካውን አሃለ በልገና አሃለ በርጉማ አሃለ በርጉማ አሃለ በርጉማ የባለሃል ሸዋያ ሸዋያ እንዴ የባለሃል ምንኛ ደሳለኝ እንዴ የባለሃል ራያ ማዋለሪያ እንዴ የባለሃል ሸዋና ሸዋና እንዴ የባለሃል ሸዋያ ሸዋያ እንዴ የባለሃል እንኳን ለሚካኤል እንዴ የባለሃል ትልቁ ጌታ
የተመለከትነው የምንድነው? የምን ባህል ነው? ከየት ነው የመጣችሁት? አጠቃላይ አይ እዚህ ተማሪዎች ነን። ደግሞ አንዳንድ ስራም ያለን ሰዎች አለን። የባህሉ የራያ ባህል ነው። የራያ ባህል ነው። የት ተማሪ ናችሁ? ዩኒቨርሲቲ ተማሪ። አዲስ ዩኒቨርሲቲ ናችሁ? አብዛኞቻችን መንግስት ሰራተኞች ነን። የተማሪዎችም አሉ ዩኒቨርሲቲ ተማሪ። ጥምቀት እንዴት ነው በእናንተ አከባበር? በጣም ደስ ይላል። እንደ አገራችን ባህል ሆኖ ነው የታየን። በጣም ደስ ይላል። ተሰብስበን እንደዚህ ሁራ በማላችን በጣም ደስ ይላል። ታቦታቱ በተለያየ አካባቢ ተከፋፍሏል። በተለይ 6 ኪሎ ላይ አሁን የምታዩቸው የቅድስት ስላሴ ብቻ ኮሌጅ ተማሪዎች እንዲሁም የግቢ ገብርኤልን ታቦት የኪዳነ ምሕረት የቅድስት ስላሴን ያዙ ታቦታት ካህናት ናቸው። እንደገና መዘምራን እንዲሁም ምእመናን በብዙ ሺህ የሚቆጠሩ ናቸው። በአሁኑ ሰዓት የምትመለከቱት አሁን የምንገኘው 4 ኪሎ አደባባይ ላይ ነው። 4 ኪሎ ሐውልቱ አካባቢ ነው። ከላይ ከ6 ኪሎ ታቦታቱ ተከፋፍለው ቅድስተ ማርያምን አስገብተው እነዚህ ተሸኛኝተው ወደዚህ እየመጡ ነው። መቼም በህይወቴ የመጀመሪያው ነውብኛል። ወጣቱን ማን ነገረው? ማን አስተማረው? ማንስ አነሳሳው የሚለው ጥያቄ የኔ ብቻ ሳይሆን የመላው ተመልካች ይመስለኛል። መቼም በአሁኑ ሰዓት ከ150 በላይ በሆኑ በአዲስ አበባ ሀገረ ስብከት ባለው አብያተ ክርስቲያናት ከ40 በላይ በሚሆኑ ታቦት ማደሪያዎች ከዚህ በበለጠ ህዝቡ አጅቦ እኩል ሰዓት ላይ እንደሚያከብረው ሁላችን መገንዘብ ይገባናል። 4 ኪሎ ፖስታ ቤት አናት ላይ ሆነው የ4 ኪሎን አደባባይ የቃል ኪዳኑን ታቦታት አጅበው ከአራቱ አቅጣጫ የሚጎርፈው ህዝበ ክርስቲያን ከላይ መመልከት እንኳን አስተያየት ለመስጠት ይቀርና በተመስጦ ሲመለከቱ ከግንቡ አዝሮት ይወድቃሉ። ጊዮርጊስ አድርገናል። አብራችሁን ቆዩ። ጊዮርጊስ የአዲስ አበባ ማዕከል የሚኒልክ መታሰቢያ አደባባይ በተለይም በኢትዮጵያ ያሉትን ታሪካዊና አንጋፋ አብያተ ክርስቲያናት በማሳነጽ የቤተ ክርስቲያን ባለውለታ ንጉሥ ፊት ደረስን። ከ6 ኪሎ ጀምሮ በአካባቢ ወጣቶች በተዘጋጀው በርካታ የሳር ቄጠማዎች መሬት ሳይነካ በለመለመ መስክ እንዲረማመድ ወጣቶቹ ማንጠፍ ጀመሩ። ያነጠፈውን የሳር ምንጣፍ ባይናችን አየን። መቼም ትናንት ሌላ ስም ሲሰጥ የነበረው ወጣት ሕይወታቸውን፣ ጊዜያቸውን፣ ገንዘባቸውን አጠቃላይ ለእግዚአብሔር ክብር ሲሰጡ የተመለከተ ከኔ ጋር ሲመርቃቸው ሰማው። ይህንን በዚህ ዘመን ማየት ምን መታደል ነው! እርግጠኛ ነኝ ይህንን ወጣት ታላቁ የጥምቀት አብዮት ብንለውስ ከድንኳኖቻቸው በወጡ ጊዜ የቃል ኪዳኑን ታቦት የተሸከሙ ካህናት በሕዝቡ ፊት ይሄዱ ነበር። መጽሐፈ ኢያሱ ምዕራፍ 3 ቁጥር 15። መርካቶ እንዋለች ናቸው። በወዳሴ ረካች ነፍሳችን ስለወደድን ስላፈቀርከን